ይሄ በድንጃኑን ኩክ ለማድረግ ቱዴይ ነው። እዚህ ጋር ትሪ በድንጃን አዘጋጅቻለሁኝ። ከዛ ይሄንን ካት አረጋዋለሁኝ ቆራርጣለሁ ማለት ነው። በመጀመሪያ ቆዳው በጣም ስለሚጠቅም ማለት ነው። ቆዳው መላጥ በጭራሽ የለበትም። እንደዚህ አንዳንድ የሆኑ ነገሮች ካሉት ብቻ አነሳለታለሁ እንጂ የሚጣል ነገር አይኖርም ማለት ነው። ዋናው ጠቃሚ ንጥረ ነገር ያለው ከቆዳው ላይ ስለሆነ ማለት ነውና ይህንን በድንጃን ስትሰሩ ቆዳውን አትላጡት፣ ማጠብ ብቻ ነው ማለት ነው። አሁን እኔ ይህንን እንደዚህ እየቆራረጥኩት ነው ማለት ነው። ላይ ትንሽ እንትን ያሉትን አነሳለሁ ማለት ነው። አሁንም ይሄኛውን 3 ነው። ይሄኛው አነሳሁኝ በዚህ አይነት መንገድ ማለት ነው። ከዛም በኋላ የሚሆነውን እናያለን። መክተፍ ነው እንደዚህ በሽሪሚና አይነት ማለት ነው። ከትፈዋለሁኝ። እንግዲህ እንደምታዩት ተከታተሉኝ ማለት ነው። በዚህ አይነት መንገድ እከትፋለሁኝ ቤተሰቦች ማለት ነው። ተከታተሉኝ፣ አብረን እንሰራለን። የዛሬ እንትን ማለት ነው በድንጃኑ መስራት ተከታተሉ እየሰራሁኝ እናንተም መጨረሻውን በማየት እንትን በሉ ማለት ነው። ይጠቅማችኋል። ይሄ እንትኑ ላስተካክለው እስቲ ካሜራው። በዚህ አይነት እንግዲህ ሽሪሚሪ አይነት አከታተፍ ከትፈዋለሁኝ ውድ ቤተሰቦቼ ማለት ነው። በዚህ አይነት መንገድ ከትፋለው። ከከተፍኩ በኋላ ደግሞ ማሳያችሁ ይሆናል። አሁን ይሄንን እንትን አርኩት። ሁለተኛውን ማለት ነው ከተፍኩኝ። ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ክብሩ ይስፋ ሰላም ነኝ ቤተሰቦቼ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት በድንጃን ኩክ ነው ይዤላችሁ የመጣሁት። እንግዲህ እየበላን ነው፣ እንብላ ተጋብዛችኋል፣ ብሉልኝ፣ ምሳ ተጋብዛችኋል። ጎራ አረፍ በሉ ወደ አይን አዲስ ዩቲዩብ ቻናል እና ቤተሰቦቼ። የሚጥም ምግብ ነው፣ በጣም ተወዳጅ የሆነ ምግብ ነው የዛሬው ደግሞ ማለት ነው። ቀለል ያለና ጠቃሚነቱ ደግሞ አሪፍ የሆነ ስለሆነ ላይኳን ገጨት እና ሼር፣ ሰብስክራይብ፣ ላይክ፣ ሼር በማድረግ አይርሱ፣ አበረታቱኝ እላለሁኝ። እና የዚህን ቪዲዮ ሙሉውን የምታዩት ይሆናል። ከዚህ ቪዲዮ በመቀጠል ወደ ቪዲዮ ወስዳችኋለሁ። ሙሉውን ሳሰለችሁ በማየት ግብአቶቹ የተጠቀምኳቸውን ታወታላችሁ ማለት ነው። የከተፍኩትን እንግዲህ እዚህ ላይ ለ15 ደቂቃ ጨው አረግና ውሃ ላይ አቆየዋለሁኝ ማለት ነው። ጨው መደረግ አለበት። በጨው 15 ደቂቃ ያህል ካቆየሁት በኋላ ጽድት ጥፍፍ አድርጌ አጥብና ደግሞ እንገናኛለን ማለት ነው። እንደዚህ አድርጌ ትንሽ ይቆያል እላችኋለሁኝ። አጥቤ ጨርሼ እዚህ ላይ እንትን ሳህንዬ ላይ አርጌ በክሊኔክስ እንትን የሆነ ማለት ነው ይሄ ፔፐሩ በዚህ አድርቀዋለሁ ማለት ነው። ውሃው መድረቅ ስላለበት ከታችም ከላይም በዚህ መልኩ አድርቀዋለሁኝ ቤተሰቦች ማለት ነው። እንደዚህ ካደረኩት በኋላ ደግሞ ቀጣይ ሂደቱን ማሳያችሁ ይሆናል። በዚህ መልኩ ውሃው ይደርቃል እላችኋለሁ። እዚህ ጋር ደግሞ ሽንኩርቴን እንትን ከትፋለሁ ማለት ነው። ያንኛውን አደረኩኝ። ቀጣይ ከዚህ ከሄደት ሽንኩርቱን ከትፌ እንትን ስለማዋህደው ማለት ነው። እንደዚህ ሽንኩርቴንም በረጃጅሙ ከትፈው አለሁኝ ውድ ቤተሰቦቼ ማለት ነው። በቁመቱ ከትፋለሁኝ። እዚህ አድርጌ ነው የምከትፈው። ይሄ እና ተከታተሉ ውዶች። ሳስለችሁ አመሰግናለሁ ነው ወዶ። እዚህ ጋር ደግሞ ቲማቲም 2 ቲማቲሙንም አጥቤ መጥቻለሁ። 2 ቲማቲም
እንትን አድርጌያለሁ ተጠቅሜያለሁ። ይሄንም ከትፈዋለሁኝ ውዶችዬ ማለት ነው። እና ቲማቲሙ በዚህ አይነት መንገድ ጎረድ ጎረድ አድርጌ ከትፈዋለሁኝ በዚህ መልኩ ማለት ነው። እዚህ ጋር ደግሞ ቤተሰቦቼ ነጭ ሽንኩርት በዚህ በእንትኑ ደቀቅ ደቀቅ አድርጌ ፍጥነት ስለሆነ በዚህ ትንሽ ነጭ ሽንኩርት ስለሆነ የምጠቀመው በዚህ አይነት እከትፋለሁኝ ማለት ነው። ነጭ ሽንኩርቱም ስለምጨምርበት አዘጋጅቼ ሬዲ አድርጌ ማዘጋጀት ይኖርብኛል ሁሉንም። ይሄው ነጭ ሽንኩርቱ እንደዚህ ተዘጋጅቷል እላችኋለሁኝ። እንደዚህ እንደምታዩት በጣም ያማረ ሆኖ ቆንጆ ከትፎልኛል። እዚህ ጋር ደግሞ ቃሪያዬን ማለት ነው። ምክንያቱም ሁሉንም አንዴ አዘጋጅቼ ወደሚቀጥለው ስራ ከታትፌ በአንድ ማለት ነው ወደሚቀጥለው ስራ ጭምር አድርጌ ማውጣት ይሆንብኛል ማለት ነው ይኖርብኛል። አሁን እዚህ ጋር ቃሪያው ነው። ቃሪያ እና እኔ እንግዲህ ሁሌም በምግቤ ውስጥ ቃሪያ ጭራሽ አይለዩም ማለት ነው። ሁሌም ቃሪያ አለ ይጨመራል እላችኋለሁኝ ውዶችዬ። አሁን እዚህ ጋር እየጨረስኩ ነው ቃሪያውን ውዶችዬ። ቀጣይ እንትን አደርጋለሁኝ ማለት ነው። ወደሚቀጥለው ወስዳችኋለሁኝ ጨርሼ ቃሪያውን። እዚህ ጋር እንግዲህ ሁሉንም ሳህን ላይ ቃሪያ ሁሉ ነገር ከርበጣ ቅጠሉ ነጭ ሽንኩርቱ አሁን እዚህ ጋር እንትን ብሏል። ቤተሰቦቼ እንግዲህ እዚህ ጋር ያጠብኩትን በድንጃሉን ውሃውን ድራይ ከረኩ በኋላ እዚህ ጋር ዘይት መጥበሻው ላይ አርጌ ማለት ነው። ሳይበዛ ዘይቱ እንደዚህ እንትን አደርገዋለሁ ማለት ነው። ጠብሰዋለሁኝ በድንጃኑን። እዚህ ጋር እንትን ፔፐር ክሊኒክስ ማለት ነው እንትኑን አድርጌያለሁኝ። ምክንያቱም ዘይት ስላለው ዘይቱ እዚህ ጋር ሲደረግ ጥልል ብሎ እዚህ ላይ ያነሳዋል ማለት ነው። ዘይቱ እንዳይበዛ ስለሚያደርገው እንደዚህ የተጠበሰውን ሳወጣ ወደዚህ አደርገዋለሁኝ ማለት ነው። በሁለተኛውንም እንደዚህ አድርጌ እንትን እያረኩ ላይ ያለውን ወደ ታች በዚህ አይነት መንገድ እንትን እያረኩት ነው ማለት ነው። እያገለባበጥኩ ተናረገዋለሁኝ። በዚህ መልኩ ነው እንግዲህ ያደረኩት። ተወዳጅ የሆነ ምግብ ነው ማለት ነው። እና ወጥ ማድረግ ይቻላል፣ እንደዚህ ማድረግ ይቻላል። እና ይሄን ይመስላል እንትን አባባሉ ማለት ነው። በዚህ መልኩ አሁን እያወጣው ወደዛ አረገዋለሁኝ። ወደዚህ ወደ እንትኑ ሳህን ላይ ያዘጋጀሁት እዚህ ላይ ዘይቱን እንትን ጠፍፍ ብሎ ያነሳዋል። ዘይቱ ብዛት አይኖርም ማለት ነው። እንግዲህ እንደምታዩት ነው። በዚህ መልኩ አውጥቼዋለሁኝ ውዶችዬ። አሁን ደግሞ እዚህ ጋር ያለው ይቀራል ማለት ነው። ትንንሽ እያረኩ ዘይቱን ጥልቅልቅ ሳልሞላው ነው ያደረኩት። ምክንያቱም እንደዚህ ሲጠበስ ዘይት በጣም ከባድ ስለሚሆን ጥጄ አለሁኝ። እዚህ ጋር ሽንኩርቱን መጥበሻ ላይ አርጌ በዚህ መልኩ ሽንኩርቴን አበስላለሁኝ፣ አቁላላለሁኝ ማለቴ ነው። እንግዲህ ሽንኩርቱ ጋዙ ላይ በመጥበሻ ተጥዶ እንደምታዩት እንትን እያረኩት ነው ማለት ነው። እዚህ ላይ ዘይትም ትንሽ ጨመርኩኝ። የወይራ ዘይት ነው የተጠቀምኩት። እሱን ሳይበዛ ትንሽ ሽንኩርቱን እንትን ለማለት ተጠቀምኩኝ ትንሽ ማለት ነው። እንግዲህ እንደምታዩት በዚህ አይነት መንገድ ቁሌቱ ሁሉ ነገር እዚህ ጋር እንዴት ነው የሚጨመሩት የሚለውን እንግዲህ እዚህ ላይ ነው ሁሉ ነገር መጨረሻው የሚሆነው ማለት ነው። አሁን እዚህ ጋር የከተፍኩት 2 ቲማቲም ጨመርኩኝ። ቲማቲሜን ጨምሬ እንትን አደርጋለሁ። አሁንም አማስለዋለሁኝ። ውዶቼ ቤተሰቦቼ አክብራችሁ ወደ ቻናሌ እየመጣችሁ እየተመለከታችሁ ክብረት ይስጥልኝ እላለሁኝ። ክፉ አይንካችሁ።
እና እንደዚህ እያረኩኝ እንግዲህ አማስለዋለሁኝ ቤተሰቦቼ። በዚህ አይነት መንገድ ያማረ ምግብ ነው የሚሆነው ማለት ነው በቀላሉ። ምንም ይሄ በጣም ዘይት አብዝቶ አሁን የኛ ሀገር ምግብ በጣም ይቁላላል በርበሬው በጣም በዘይቱ ሲቁላላ ጥሩ እንዳልሆነ ትልቅ ዶክተር ሲናገሩ ሰምቻለሁ ማለት ነው። እንደዚህ ጠበስበስ ተደርጎ እንደዚህ በጣም አሪፍ እንደሆነ ዘይት ክድና አድርጌ ከፍቻለሁኝ እና በዘይት በጣም ረጅም ሰዓት ሲቁላላ ጉዳት እንዳለው ትልቅ የተከበሩ ዶክተር ሲናገሩ ሰምቻለሁ። አሁን ነጭ ሽንኩርት አረኩኝ። ነጭ ሽንኩርቱንም ጨምሬ እንደዚህ አማስላለሁኝ ቤተሰቦቼ። እንደምታዩት አሪፍ ደረጃ ላይ ነው ያለው። እሳቱ በትንሹ እንደ መጥበሻው እንትን ስለሚለው ቀንሻለሁኝ ማለቴ ነው። እንግዲህ እንደምታዩት ነው ውዶቼ ማለት ነው። ቀነስ አድርጌዋለሁ። አሁን እዚህ ጋር እንግዲህ ውድ ቤተሰቦቼ ያ በድንጃል የተጠባበሰው ማለት ነው እዚህ ላይ እንትን አድርጌዋለሁኝ ማለት ነው። እዚህ ቀደም ሰርቼ አውቃለሁ እና ለየት ባለ ቀየር ባለ ሁኔታ ነው የዛሬው ደግሞ እላችኋለሁኝ። በዚህ አይነት መንገድ እንግዲህ በድንጃሉ ተጨመረ እዚህ ላይ እላችኋለሁኝ። አሁን እዚህ ላይ ደግሞ እንትን ቅመም የድንብላል ቅመም ነው ትንሽ የተጠቀምኩት ማለት ነው። እሱን ትንሽ አድርጌያለሁኝ። ጨው ትንሽ ጠብታ ማለት ነው። ጨው መብዛት የለበትም። ትንሽ ጨው ነው እንግዲህ እዚህ እንደዚህ እንዳለ እንትኔን ጨምሬ ማለት ነው። ቃሪያውን ደግሞ ስጨምር ማሳያችሁ ይሆናል። ምንም ሌላ ውሃ ነገር ምንም አይገባበትም። እንደዚህ ባጭሯ ጥርምጥን ከሽን ያለች ጣፋጭ የሆነች ምግብ ነው እና በዚህ መልኩ እንግዲህ ቃሪያ አሁንም ጨምረው ቀርበጣ ነው። ቀርበጣው ጨምርኩኝ ማለት ነው። ከዚህ ቀጥሎ ደግሞ ጨምረው ቃሪያውን ነው የሚሆነው ውዶችዬ ማለት ነው። ቃሪያው ያዘጋጀሁት ቃሪያ ስላለ አሁን ይህንን ጨምሬ በቃ ተጠናቀቀ። ውጥት ነው ወዲያው ነው የማወጣው። እሳቱን አጠፋለሁኝ። ይሄ በቃ ቃሪያ ጨመርኩኝ። በቃ ማውጣት ነው። ተጠናቋል። ወደ ገበታ ይቀርባል እላችኋለሁኝ። እንግዲህ እንደምታዩት በአማረ ሁኔታ ተጠናቋል። ይህንን ክድ እናደርገዋለሁ። እሳቱም ጠፍቷል እላችኋለሁ ውዶችዬ። እንግዲህ ቀጣይ በሌላ ቪዲዮ መልሳለሁኝ። እስከዛ ደህና ሁኑልኝ የኔ ውዶች።